ሰላም ጤና ይስጥልኝ ውድ የባንቺ ኮምፒውተር ቤተሰቦች በዛሬ ቪዲዮ የምንመለከተው ክፍል 3 የማይክሮሶፍት ወርድ ቱቶሪያል እነዚህን ኤክሰርሳይሶችን በመስራት ነው። ክሊፕቦርድ ቱቶሪያል ክሊፕቦርድ የሚጀምረው ሆም ታብ ላይ ክሊፕቦርድ የሚባል ግሩፕ አለ። ክሊፕቦርድ በውስጡ ከት፣ ኮፒ፣ ፎርማት ፔይንተር and ፔስት የሚል ኦፕሬሽኖችን አካቷል። ሁለተኛው ደግሞ ቴክስት ሴሌክሽን ሜተዶች የተለያየ ቴክስት ሴሌክቲንግ ሜተድ አለ። እንደገናም ዲሊት ቴክስት በባክስፔስ እና ዲሊት ኪ ያለውን ልዩነት እናያለን። በስተመጨረሻ ሰብስክሪፕት እና ሱፐርስክሪፕት እንዴት ማይክሮሶፍት ወርድ ላይ እናያለን የሚለውን የምንመለከት ይሆናል። የመጀመሪያ የክሊፕቦርድ ስራ ለመስራት እዚህ ጋር ፋይል ኒው ብላንክ ዶክመንት ላይ ክሬት እናደርጋለን። አዲስ ዶክመንት እቺን ፎርሙላ እናንተም ጻፏት። is equals to rand shiftን በመጫን ኪቦርዳችን ላይ ሌፍት and ራይት ብራኬት ካደረግን በኋላ ኢንተር ስንል ጽሁፎችን ራሱ ማይክሮሶፍት ወርድ ጀነሬት ያደርግልናል ማለት ነው። እንደዚህ አይነት ፓራግራፍ ያመጣላችኋል። ፔስት ኮፒ እና ከት መካከል ያለውን ልዩነት ለማየት ለምሳሌ እዚህ ጋር on the insert tab ሚለውን ሴሌክት እናድርግ። ሴሌክት ካደረግን በኋላ ኮፒም ከትም ለማድረግ የግዴታ የምትፈልጉትን ያን ቴክስት ሴሌክት ማድረግ ይኖርባችኋል። ከዛ በኋላ እዚህ ጋር ራይት ክሊክ በማድረግ ኮፒ ማድረግ ይቻላል። ሁለተኛው ሜተድ ደግሞ እዚህ ጋር መታችሁ ክሊፕቦርድ ግሩፕ ላይ ኮፒ ማድረግ ትችላላችሁ። ሶስተኛ ደግሞ ኮንትሮል ፕላስ ሲ በመንካትም ኪቦርዳችሁ ላይ ሴሌክት ማድረግ ትችላላችሁ። ስለዚህ ራይት ክሊክ ባደረግነው አንዴ ሌፍት ክሊክ በማድረግ ኮፒ እናደርጋለን። ኮፒ ካደረግን በኋላ እዚች ጋር ፔስት እናደርጋለን። ፔስት ለማድረግ ክሊፕቦርድ ቱቶሪያላችን ላይ መተን ፔስት እናደርጋለን። ኮፒ ስናደርግ ኦሪጂናል ፋይሉ አይነካም፣ ባለበት ይሆናል። ቴክስቱን ዱፕሊኬት ነው የምናደርገው፣ ኮፒ ነው የምናደርገው። ሁለተኛው ደግሞ ከት ለማድረግ ከት ስናደርግ ለምሳሌ the gallery include items ምትለዋን ከት እናድርግ። እዚህ ጋርም ከት ማድረግ ይቻላል፣ ራይት ክሊክም ማድረግ ይቻላል። በዚህ ከት እናድርገው። ከት ስናደርግ አሁን ጠፋች ማለት ነው። ወደ ኋላ ልመልስና አላሳያችሁ። እዚህ ጋር the gallery include items ምትለው ከት ስታደርጉ ኦሪጂናል ፋይሉ ዲሊት ይሆናል ማለት ነው። ከት ይሆናል፣ ተቆርጦ ይወጣል። ከዛም በኋላ የፈለጋችሁበት ቦታ ላይ አምጥታችሁ ማድረግ ትችላላችሁ፣ ፔስት ማድረግ ትችላላችሁ። በከትና በፔስት መካከል ያለው ልዩነት ኮፒስ በከትና ፔስት ከትና ኮፒ መካከል ያለው ልዩነት ኮፒ ስታደርጉ ኦሪጂናል ፋይሉ ባለበት ይሆናል። እዚህ አዲስ አመጣችሁ ፔስት የምታደርጉበት ቦታ ላይ ዱፕሊኬት ነው የምናደርገው። ከትን ደግሞ ስንጠቀም ኦሪጂናል ፋይሉ ከት ስታደርጉ ይጠፋል። ከዛን አዲስ አመጣችሁ ኢንሰርሽን ፖይንታችሁ ላይ አስቀምጣችሁ ፔስት ስታደርጉ አዲሱ ቦታ ላይ ይቀመጣል። ኦሪጂናል ፋይሉ ዲሊት ይደረጋል ማለት ነው። ቀጣዩ ፎርማት ፔይንተር ነው። ፎርማት ፔይንተር ምን ይሰራል የሚለውን ለማየት ለምሳሌ እዚህ ጋር on the insert tab ሚለውን ሴሌክት እናድርግ። ሴሌክት እናድርግና ቴክስት ዲኮሬሽን እንስራለን። ቴክስት ዲኮሬሽን ለምሳሌ ፎንት ታይፑን ኩፐር ብላክ እናድርገው። እዚህ ጋር ኢታሊክ እናድርገው፣ አንደርላይን እንስጠው and the text effect ላይ ይሄኛውን እናድርግ። አሁን ምንድነው ያደረግነው? ቴክስት ዲኮሬሽን ያደረግነው ፎርማት አድርገናል ማለት ነው። on the insert tab እቺ ፎርማት የተደረገችውን
እዚህ ጋር መተን በተመሳሳይ መልኩ እዚህ ጋር ፎንት ታይፑን ቦልድ፣ ኢታሊክ፣ አንደርላይን ከማድረግ ተመሳሳይ ጽሁፍ የምንጽፍ ተመሳሳይ ፎርማቲንግ የምናደርግ ከሆነ የዚህኛውን ቀጥታ እዚህ ጋር ማምጣት እንችላለን። ያን ለማድረግ እዚህ ኦን ዘ ኢንሰርት ታብ የሚለውን ሴሌክት እናደርጋለን። ሴሌክት ካደረግን በኋላ ፎርማት ፔይንተር የምትለውን አንዴ ሌፍት ክሊክ እንነካለን። ከዛ በኋላ እንደምታዩት ወደ ብሩሽነት ተቀይራለች። ከዚህ ጀምሮ እስከዚህ ሴሌክት አድርገን ስለቃት ተመሳሳይ ፎርማቲንግ ይይዛል ማለት ነው። ፎርማት ፔይንተር ጥቅሙ ምንድነው? እዚህ ጋር ፎርማት ያደረጋችሁትን ቴክስት ዲኮሬሽን ኤግዛክትሊ ሌላ ቦታ እቺን በመንካት ኮፒ ማድረግ ትችላላችሁ። ለምሳሌ እዚህ ጋር ጨምራችሁ ኦን ዘ ኢንሰርት ታብ የሚለውን ፎርማት ፔይንተር ሴሌክት ካደረግን በኋላ ፎርማት ፔይንተርን እነካለን። ከዛን ፎርማት ዳት ዩ ሳቲስፋይ ዳይሬክትሊ የሚለውን ስትነኩ ፎርማት ያደርጋል ማለት ነው። ተመሳሳይ ፎርማቲንግ ያስቀምጣል። ቀጣይ የምንመለከተው ታይፕ ኦፍ ሴሌክሽን ነው። ሴሌክሽን ሜተድ አሁን ሲንግል ወርድ ሴሌክሽን አለ፣ ሲንግል ላይን ሴሌክሽን አለ፣ ሴንቴንስ፣ ፓራግራፍ እና ኢንታየር ዶክመንቶች እንዴት ሴሌክት እንደምናደርግ እንመለከታለን። አሁን ሲንግል ወርድ ሴሌክት ለማድረግ አሁን እዚህ ጋር መተን ዶክመንት የምትለዋን እቺን ወርድ ሴሌክት ለማድረግ ሌፍት ሁለት ጊዜ ደብል ክሊክ ስናደርግ ሴሌክት ያደርጋል። ዶክመንትን ሴሌክት ያደርጋል። ኦር ደግሞ እዚህ ጋር ፎርማቲንግ የሚለውን ደብል ክሊክ ስናደርግ ፎርማቲንግን ሴሌክት ያደርጋል። በዚህ መልኩ በቴክስታችሁ ላይ የትኛውን ቦታ ላይ ሄዳችሁ ሌፍት ደብል ክሊክ አድርጋችሁ አንድን ወርድ ሴሌክት ማድረግ ትችላላችሁ። ሁለተኛው ደግሞ ሲንግል ላይን ሴሌክሽን ነው። ሲንግል ላይን ሴሌክሽን ኦን ዲስ ኢንሰርት ታብ እስከሚለው እስከ ጋለሪ ያለውን አንዴ ሴሌክት ያደርጋል። አንዷን ላይን ማለት ነው። ልክ እንደዚህ ከምታረጉ እዚህ ጋር መታችሁ አሁን ትዩ ላይ ቀስታችንን አምጥተን ሌፍት ክሊክ አሁን ደግሞ የታችኛውን ሴሌክት ማድረግ ከፈለግን እዚች ጋር ሌፍት ክሊክ ስናደርግ ኢንታየር ላይኑን ሴሌክት ያደርጋል። እዚህ ጋርም ለምሳሌ መታችሁ ትዩ ላይ ስትነኩ ኢንታየር ሌፍት ክሊክ ያደርጋል። ሌላኛው ሴንተንስን ሴሌክት የምናደርግበት መንገድ ነው። ሴንተንስ ሴሌክት ለማድረግ ኮንትሮል የምትለዋን ኪቦርዳችን ላይ ነክተን እዚህ ጋር የምትፈልጉበት ቦታ ላይ መታችሁ ሌፍት ክሊክ ስታደርጉ እስከ ዶት ያለችዋን አረፍተ ነገር ሴሌክት ያደርጋል። ቅድም ግን ሙሉ ላይኑን ነው ሴሌክት የሚያደርገው። ለምሳሌ ትይዩ አመጣችሁ ሲንግል ላይንን ሴሌክት ለማድረግ እዚህ ጋር ከውጪ አንድ ሴሌክት ስታደርጉ እስከ ጋለሪ የሚለውን ሴሌክት ያደርጋል። ግን ሴንቴንስ ወይም ደግሞ አረፍተ ነገር እስከ ዶት ያለችዋን እስከዚች ያለችዋን ሴሌክት ለማድረግ ኮንትሮል ተጭናችሁ አንዴ ኦን ዘ ኢንሰርት ታብ ኮኦርዲኔት ዊዝ ኦቨርኦል ከዶት በፊት ያለችዋን ቦታ አንዴ ሌፍት ክሊክ ስታደርጉ ሴሌክት ያደርጋል። ሌላኛው ሴሌክሽን ሜተድ ደግሞ ከዚህኛው ተነስቶ እስከ እዚህኛው ሙሉ ፓራግራፉን ሴሌክት ለማድረግ እዚህ ጋር ከሶስቱ ላይን ደስ ያላችሁ ቦታ መታችሁ ሶስት ጊዜ ትሪፕል ክሊክ ስታደርጉ ሶስት ጊዜ ሌፍት ክሊክ ስታደርጉ 1 2 3 ሙሉ ፓራግራፉን ሴሌክት አደረገ። እዚህ ጋር መተን 1 2 3 ሙሉ ፓራግራፉን ሴሌክት አደረገ። እዚህ ጋር ብትመጡ ተመሳሳይ ነገር ነው። መጨረሻው በስተመጨረሻ ኢንታየር ማለት ሙሉ እዚህ ጋር አሁን ፔጁ ምንድነው የሚለው 1 of 1 ነው የሚለው እዚህ ጋር እንደምታዩት 1 of 1 ነው። እዚህ ጋር 100 ፔጅም 200 ፔጅም 1000 ፔጅም ቢኖር አጠቃላይ ሙሉ ኢንታየር ዶክመንቱን ሴሌክት ለማድረግ ኮንትሮል ተጭናችሁ ኮንትሮል ከዛን ኤ ስትጫኑ ሙሉ ኢንታየር
ፓራግራፉን ሴሌክት ያደርጋል ማለት ነው። ለምሳሌ እዚህ ጋር ኪቦርድ ላይ ኮንትሮል ኤ ነክቻለሁ፣ ሁሉንም ሴሌክት ያደርጋል። በዚህ መልኩ የተለያየ ሴሌክሽን ማድረግ ይቻላል ማለት ነው። ቀጣይ ዲሊቲንግ ቴክስት ነው። በሁለት መንገድ ዲሊት የምናደርገው ባክስፔስ እና ዲሊት ኪ በመጠቀም። አሁን እዚህ ጋር ለማየት ያክል ዶክመንት ኢንሰርሽን ፖይንቷን ከርሰሬን አምጥቼ ዶክመንት ከምትለው ፊት ለፊት አስቀምጫለሁ። በዲሊት እና በባክስፔስ መካከል ያለው ልዩነት ባክስፔስ ስትነኩ ከበስተግራ በኩል ቱ ዘ ሌፍት ሳይድ ነው ዲሊት የሚያደርገው። ዶክመንት የምትለው እስካሁን አልተነካችም፣ ምክንያቱም ባክስፔስ ነው እየነካው ያለው ከሌፍት በኩል ያለውን ለማጥፋት ስለፈለኩ ማለት ነው። ግን ቱ ዘ ራይት ሳይድ ደግሞ ማጥፋት ከፈለጋችሁ ኪቦርዳችሁ ላይ ዲሊት የምትለውን ስትነኩ ዶክመንት የሚለው ይሄኛው ሴሌክት ያደረኩት በስተቀኝ ያለው እየጠፋ ይሄዳል። ዲሊት ስትነኩ እዚህ ጋር አንድ ዋን ካራክተር አት ታይም ነው ዲሊት የሚያደርገው። ለምሳሌ ቲን ዲሊት ያደርጋል፣ ኢን ዲሊት ያደርጋል። እንደዚህ እንዳያደርግ ደግሞ ለምሳሌ ቹዝ የምትለዋን ወርድ ዲሊት ማድረግ ከፈለጋችሁ ቅድም ሴሌክሽን ታይፕ አይተናል። እዚህ ጋር ቹዚንግ የምትለው ላይ ሌፍት ደብል ክሊክ በማድረግ እዚህ ጋር ዲሊትን ብትነኩ ባክስፔስን ብትነኩ በሁለቱም ቹዚንግ የምትለዋን ያጠፋል ማለት ነው። በዚህ መልኩ የባክስፔስ እና ዲሊት ያለው ልዩነት ዲሊት ስትነኩ ቱ ዘ ራይት ሳይድ ነው የሚያጠፋው በስተቀኝ በኩል ያለው፣ ግን ባክስፔስ ስትነኩ ኢንሰርሽን ፖይንታችሁን እዚህ ጋር አምጥታችሁ ባክስፔስ ስነካ በስተቀኝ ያለው ይሄኛው ይጠፋል ማለት ነው። በዲሊት እና በባክስፔስ መካከል ያለው ልዩነት ይሄ ነው። በስተመጨረሻ የምናየው ሱፐርስክሪፕት እና ሰብስክሪፕት የሚለውን ነው። እሱን ለማየት እቺኛውን ኤግዛምፕል እንጻፍ። h ፕላስ o o2 እኩል ይሆናል h2o። አሁን ላይ እኛ o ከታች ለማድረግ እቺ ሰብስክሪፕት የምትለዋን እንጫናለን። እዚህ ጋም ሁለትን ከh2 በታች በኩል ለማድረግ እዚህ ጋር ሰብስክሪፕት የሚለውን ስትነካ h+2 h2o ይሰጠናል ማለት ነው። ሰብስክሪፕት ደግሞ x ስኩዌር ፕላስ y ስኩዌር y ስኩዌር ስኩዌር is equals to z ስኩዌር ይሰጠናል ብንል አሁን ሁለት መሃል ላይ ነው ያለው። ሁለትን ከኤክስ አናት ላይ ለማስቀመጥ ሁለትን ሴሌክት እናደርጋለን። እዚህ ጋር ሱፐርስክሪፕት የሚለውን ስንጫን ወደ ላይ ይወስዳል። እንደገና ሁለትንም ወስደን ሱፐርስክሪፕት እንነካለን። እንደገና ዜድም ዜድ ስኩዌር እንዲሆን እዚህ ጋር እናደርጋለን። ሱፐርስክሪፕት ማድረግ ስንፈልግ ምንፈልጋትን ነገር መርጠን እቺ መንካት ነው። ሰብስክሪፕት ማድረግ ከታች ማድረግ ከፈለግን ደግሞ ይሄንን እንነካለን። ለምሳሌ በወርድ ለማድረግ ባንቲ ኮምፒውተር የምትለውን ሱፐርስክሪፕት ከላይ ለማስቀመጥ ኮምፒውተር የሚለውን ሴሌክት አደርጋለሁ። ከዛ ሱፐርስክሪፕት የምትለውን ስነካ ባንቲ አናት ላይ ትቀመጣለች። እንደገና እቺን ሴሌክት አድርጋችሁ እቺን ደግሞ ሰብስክሪፕት ብትነኩ ወደታች ትወርዳለች ማለት ነው። በዚህ መልኩ በወርድም በቁጥርም ሰብስክሪፕት እና ሱፐርስክሪፕት መጠቀም ይቻላል። ስለተከታተላችሁኝ ከልብ አመሰግናለሁ።
በቀጣይ እስክንገናኝ ሰላም ሁኑ።